የእግዚአብሔር ክብር ከምንም ጊዜ በላይ የሰው ልጅ ሊጠማ ሊፈልገው የሚገባ ነገር እንደሆነ መጽሐፍ ቅዱስ ውስጥ ከታላላቅ አባቶች እንማራለን። ዘጸአት ምዕራፍ 33 ቁጥር 18 ላይ ሙሴ እባክህ ክብርህን አሳየኝ እያለ ለእግዚአብሔር ሲናገር እናያለን። ከእግዚአብሔር ጋር እየተነጋገረ በመሃል ግን እባክህ ክብርህን አሳየኝ። ስለዚህ የእግዚአብሔርን ክብር ማየት ምን ያህል የሰው ልጅ በሕይወት ውስጥ ቦታ ሊሰጠው የሚገባው ነገር እንደሆነ ያመለክታል። የዚህ ምድር ነገር ሁሉ ኃላፊ ነው። ሀብቱም ኃላፊ ነው፣ እውቀቱም ኃላፊ ነው፣ ዝናውም ኃላፊ ነው። ያለውን ነገር ሁሉ ሰው ልጅ ትቶ ነው የሚሄደው። ከምንም ነገር በላይ የእግዚአብሔር ክብር የሆነው ኢየሱስ ክርስቶስን ተረድቶ በደንብ አውቆ ከዚህ ምድር ማለፍ በጣም ትልቅ ነገር ነው። ምክንያቱም የእግዚአብሔር ክብር ነው ለሰው ልጅ እንደ ዋስትና ምድር ላይ የምናየው። የዘላለም ሕይወት አለ ብለን የምናምን፣ እግዚአብሔር አለ ብለን የምናምን፣ የዘላለምን ሕይወት ለመውረስ ራሳችንን ዕለት ዕለት የምናዘጋጅ ሰዎች ትልቁ ልንሰጥለት የሚገባው ቦታ እግዚአብሔር ክብር ነው። ስለዚህ ክብርህን አሳየኝ እባክህ ብሎ እግዚአብሔር ሲጠይቀናለን። ስለዚህ ልጁ ኢየሱስ ክርስቶስ ዕለት ዕለት እንዲገለጥልን የእግዚአብሔር ወደ ኢየሱስ ክርስቶስ ሙላት እንድናድግ የእግዚአብሔርንም ክብር በኃይል እንድናይ መጸለይ፣ መፈለግ፣ ከመጽሐፍ ቅዱስ ጋር ጊዜ ማሳለፍ በጣም ወሳኝ ነው። እግዚአብሔር ክብሩን በእኛ ሕይወት ይግለጥ። ገንዘብ ማግኘት አይደለም የስኬት መለኪያ። ትምህርት ተምሮ ፕሮፌሰር መሆን አይደለም የስኬት መለኪያ። ምድር ላይ የሚታዩ ነገሮችን ማድረግ አይደለም፣ እነሱ ኦልሬዲ ለማድረግ ቀላል ናቸው። ሌሎች አድርጎትም ስላሳዩ፣ ግን ትልቁ የእግዚአብሔርን ሕልውና ክብር አይቶ በእግዚአብሔር ሕልውናና ክብር ውስጥ ሆኖ እውነተኛ የሰማይ ፈቃዱን አገልግሎ ማለፍ በጣም ትልቅና ስኬታማነት የሕይወት ስኬት መለኪያ እሱ ስለሆነ እግዚአብሔር ዕለት ዕለት ክብሩን እንድናይ ይርዳል። ዕለት ዕለት የምንጠማ ወደ እርሱ የምንጮህ የምናለቅስ ፊቱን የምንፈልግበትን ልብ መንፈስ ይስጠን። ይሄ ከምድራዊ ጋጋታ እኔ ይበልጥ እኔ ልብስ እኔ ልሻል ሌላው ይነስ የሚል አላፊ የሆነ ነገር ውስጥ ከምንገባና ከምንነታረክ የማያልፍ የማያረጅ የማይለወጥ ዘላለማዊ ሕይወት እና የእግዚአብሔር ክብር ውስጥ መግባት እንደሆነልን እጸልያለሁ። እግዚአብሔር ወደ ክብሩ ሙላት ያስገባችሁ። እግዚአብሔር በጸጋው ኃይል ይርዳን። እግዚአብሔር ክብር ዕለት ዕለት በሕይወታችን ላይ ይገለጥ። ዕለት ዕለት ኢየሱስ ክርስቶስን እያወቅን ወደ ሙላቱ እንድናድግ፣ ወደ ኢየሱስ ክርስቶስ መልክ ወደ መምሰል እንድናድግ፣ ኢየሱስን ሙሉ ወደ መልበስ፣ እግዚአብሔርን ወደ መምሰል እንድናድግ በጸጋው ይርዳን። እግዚአብሔር ከእናንተ ጋር ይሁን። በልጁ በኢየሱስ ክርስቶስ ስም አሜን።